እናንቺ ከዚህ በፊት ጠበቅ ያለ ውል አለን አይደል? ያምን ውል እንደዚህ አይነት የቅሌት ተግባር ላይ ብትገኚ ድጋሚ ሚጣን እንዳታያት የሚያስገድድ ውል። ምን? ረስተሹ ካልሆነ በስተቀር መጨረሻ ላይ የታረቅነው በዚህ ስምምነት ነው። ታዲያ ቆይ ልጄን እንዴት ነው ለዘላለሙ ላላያት የምችለው? እሱ የኔ ችግር አይደለም፣ ያንቺ ነው። ስለዚህ ምንም ነገር እንዳትጠራጠር እንዳታውቅ አድርገሽ ስትፈልጊ ውጭ ሀገር እናቴ ጋር ሄዳለሁ ብለሽም ቢሆን ከዚህ ቤት ጥፊ። ብዙ አመት እግርና እጁ አልንቀሳቀስ ብሎት ማይክ እኮ ነው በጸሎት ያዳነው። እሱን ሰውዬ ነበር እኮ ባለው ይኸውልሽ ቃቂ ሁሉም የስቢጤ ነው ብቻ እንደምታረጋግጪው ስለጠላ ዜማችሁ ነች። እኔ ወደ ወርክሾፕ ቤት ይሻለኛል። አንቺ ሰውዬ አሬን ሰውዬ ቆይሻውን አንተ ምን አሰብክ? ምን አስባለሁ? ከሱ ጋር አብሬ ሆኜ ማገልገል ነው። ሌላ የአሜሪካ ጉዞስ ይቀራል እንዴ? እኔ እያወኩኝ እጄ ዋሽንግተን ዲሲ መሀል ላይ የበረዶ ሐውልት አድርጎ ያስቀረኝ እንዴ? ባይሆን እሱ ሲፈቅድ አብሬ እሄዳለሁ ወደፊት። እሺ ቆይ አሁን እኔስ? አንቺ ምን ለምን ብሩን አሁን የሰጠውሽን ብር ማለት ነው አብረን ይዘነው ሄደን ለምን እንዲያባዛልን አንሞክረም? ከተሳካልን አብረን እንሰራለን። ይሻላል? አዎ እንዴ ይሻላል። ብቻ እንዴ ከዚህ እንጨት ፈቅፋቂ ጋር ከምትጓተች አይሻልሽም እንዴ? ቆይ የማውቀውን ነገር በሙሉ ለፖሊስ ተናግሬ ቀድሜ ባስቆምሽስ? ግልግል። እርግጠኛ ነሽ? እርግጠኛ ነኝ። ጥሩ። ከዚህ በኋላ እናንተ ምንም የሚያገናኘን ነገር የለም። በምንም ርዕሰ ጉዳይ ተገናኝተንም ልናወራ አንችልም። አንተ ፈልገው እኔ ሳልፈልግ ተገድጄ የገባሁበት ከጦርነት ቋንቋ ውጭ አይደለ? ነገር ከማድረግሽ በፊት ግን ቀድመሽ ብታስቢበት ጥሩ። እንደዚህ አይነት ምክር የሚያስፈልገው ለኔ ሳይሆን ለአንተ ነው። ከዚህ በኋላ ለሚፈጠሩ ነገር ሁሉ ኃላፊነት ትወስዳለህ። ከዚህ በኋላ አንተን እርዳታ በፍጹም ሊያዳነች ብሎ አልፈልግም። እባክሽ ዶክተር እባክሽ ልብ መስቀሉን ታዩና እንደው ቁርጥ ያለው ነገር ንገሪና ገላጊ። ጥሩሽ ነግራችኋለሁ። እንግዲህ ካሰለቻችሁ ይቅርታ። ሳሩን ውጤትሽ የሚያሳየው ሁለት አይነት ነው። አንድ የሚያሳዝን፣ አንድ ደግሞ የሚያሳዝን። አዎ ቅድም የ3 ወር ነፍሰ ጡር ነኝ ነበር አይደል ያልሽ? አዎ አዝናለሁ። አንቺ የምትወይኑ ጽንስ በማህፀንሽ ውስጥ ነው። ምን? ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ ዳን ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ሸክታ አረብ ሀገር ላይ ስለወሰንኩ ልሰናበቱ
እና አምላኬ ዛሬም ጨከነብኝ ማለት ነው። ጠዋትና ማታ በእንባስ ማጸነው የኖርኩት ፈጣሪ ዛሬም ድጋሚ ልቤን በሐዘን ሰበረው ማለት ነው። አልጨከነም አቶ ከፍ ያለው። ተይው ዶክተር ተይው። ከዚህ በላይ ጭካኔ ከየት ይምጣ? ይሁና እንግዲህ ምን ማድረግ ይቻላል? ፈጣሪ ያመጣውን መቀበል ነው እንጂ። ማለት ታዲያ መፍትሄው ምንድን ነው? ውጤቱ ይህ ብቻ ነው? አይደለም። ሳሩን የምትጠብቀው አይነት ጽንስ በማህፀኗ ውስጥ የለም አልኩ እንጂ። ያ ማለት ታዲያ ምን ማለት ነው? ይሄ ማለት ሳሩን እርጉዝ አይደለችም ማለት አይደለም። ውጤትሽ የሚያሳየው ጭራሽ ነፍሰ ጡር አለመሆንሽን ሳይሆን የ7 ሳምንት አካባቢ የሚሆነው ጽንስ በማህፀንሽ ውስጥ መኖሩ ነው። ተመስገን። እሺ ሴቶቹ ደጅ ሁኑና ከእናንተ ጋር እንነጋገራለን። እና በኔ ላይ እድሜ ሙሉ አፍን ስትከፍት እንዳልኖርክ ዛሬ ያሳዘነችኝ በምን ምክንያት ብቻ ጌቷን እንዳገኘችው ሸንጥራህን ትቆላልን ጀመር። ቶምባክ ስላሳዘነችኝ ብቻ ለማልከሳት አንደኛ ምንም ነው መክሰስ መብት እንደሌለኝ ስላወቅኩ፣ ሲቀጥል ሰዎች ሳማክር ምንም ማድረግ እንደማልችል ነገር። ዋናው ምክንያቴ ግን ለሷም ቢሆን ምንም ነገር ቢፈጠር አሳልፌ ላለመስጠት ቃል ገብቼላታለሁ። አይገርምም? ምንም ማድረግ እንደማትችል እኔም ስለማወቅ ነው ሪፖርት አድርጌ ያልኩ። ምን? አዎ በዚህ መንገድ ብዙ ነገር ከማመሰቃቀሎች ምንም ነገር እንደማታመጣ አጥቼ አይደለም። እኔን እያወቅህ ነው እንደዛ አድርግ ያልከኝ? ምን ላድርግ? አንድ ነገር አታድርግ ባልኩህ ቁጥር መልሰህ የምትጠረጥረው እኔን ነው እና ምን ማድረግ እችላለሁ? ምን ላድርግ? አሁን እሺ ምንድን ነው ማድረግ የምንችለው? የህይወትን ዲዛይን አዲ እንደሰረቀች ካወቅኩ ቀን ጀምሮ በጣም አስጠልታኛለች። እና የፈለገ ነገር ብታስጠላ አስቶ ይህን ሁሉ መስዋዕትነት ከፍለን እዚህ ደረጃ ያደረስነውን ነገር ባለቀ ሰዓት ጥለኸኝ ታፈገፍጋለህ? እና ሲያስጠላኝስ ናፍቆት ግሽግሽ ስለኝ ሲታክተኝስ? ቶም የፈለገ ነገር ቢሆን ተስፋ መቁረጥ የለብህም። ደግሞ አሁን እኮ ብቻህን አይደለም ምን ያለውልህ አይደል እንዴ? እሺ አሁን ምን አድርግ ነው የምትለኝ? ምን እንድናደርግ ትፈልጋለህ? በመሰለ ያሰብኩት ቶሚ ሁለታችንን በየፊናችን እንሰማራና አንተ ማዲ ላይ እኔም ሂዊ ላይ እንስራ። ከዛ ሁለቱን አንድ ለማድረግ እንሞክር። ከዛም በተወሰነ ደረጃ አዲ የምትፈልገውን ነገር እንድታገኝ እናርጋት። በጣም ቆንጆ። እንዲያውም ይበልጥ እምነት እንዲያድርባት አድን አንተ ለምን አታናግራት? እኔ ረቶኝ እኔ በሰላም ልኑርበት እንዴ? ምን ነው እንዴ? ባለፈው ሲያቀብጠኝ ወሬውን ጀምሬላት እንዴት እንዳረጋት ብታይ። ችግር የለውም። እኔ አሳምናትና ይበልጥ እንድትቀራረቡ አድርጋለሁ። ብቻ የህይወትን ነገር አንተ በርታ በል። እሱማ በረታለሁ። ሌላ ምን አማራጭ አለ? ግን ቶም ግን ምን? ቆይ በማላዲ ሂዊን የሆነ ነገር ብታረጋት? እሱ ጥርጣሬ አይግባ። ምንም ነገር አታድርግም። ቆይ አንተ በምን እርግጠኛ ልትሆን ቻልክ? አንደኛ እህቷ ነች፣ በጣም ትወዳታለች። ሁለተኛው ደግሞ ይሄን ካደረገች ጸቡን ከሁሉም ሰው ጋር ነው የሚሆነው። በዚህ ላይ ህግን ስለምትፈራ የመጨረሻ ደረጃ ላይ ካልደረሰች ይሄን አታደርግም። እንደው ጨክና ብታደርግ እንኳን ያኔም ለህይወት ሳይሆን ለራስህ ነው መፍራት ያለብህ። እኔ ደግሞ ለምንድን ነው የምፈራው? እንዴት? ትልቁ ጠላቱ አንተ ስለሆንክ ነው። ስንት ነገር ከኋላ እየተከተልክ ስታበላሽባት የከረምክ ሰው እኮ ነው። ስለዚህ ተስፋ የቆረጠችና የወሰነች ቀን ሴፏን የምትመዘው ሌላ ላይ ሳይሆን አንተ ላይ ነው።
ጨረሽ? አዎ በዛሬ ቀን ደስታ ነው እንጂ ኩርፊ ያስፈልጋል? አኩርፌ እንኳን አይደለም አፍሬ ነው ማለት። ሉልዬ እባክሽ ጓደኛዬ ይቅርታ አድርጊልኝ። እንዴ ሳሮን ምን ልሽ ነው? እውነት እኔ ምንም የማረባ መጥፎ ሴት ነኝ። አቤት አንቺ የክፉ ቀን ደራሼ መልካም ሀሳቤ ጓደኛዬ ነው እንደዛ የማይረባ ነገር ስናገርሽ ነበር። የኔ መቤት አሁን ሰው ከመጣ ሌላ ነገር ስለሚመስለው ይልቅ ወተሽ ደስታሽን ብታጣጥሚ ነው የሚሻልሽ። በጭራሽ ሉልዬ አንቺ ይቅርታ ሳታደርጊልኝ ምንም የማጣጥመው ደስታ የለኝም። አንቺ እኮ ያምሻል። አዎ ጤነኛ አይደለሁ። አንቺን የተናገርኳቸውን ቃላቶች ሳስባቸው ዛሬ አይደለም መቼም ቢሆን ጤነኛ መሆን አልችልም። ለኔ ይቅርታ ችግር የለውም። ይልቅ እምነትሽን በማጉደል ፈጣሪን ስላሳዘንሽው እግዚአብሔርን ይቅርታ ነው የሚሻልሽ። እውነትሽ ነው። እሱ ግን ምንም ችግር የለም። ያውም ደጁ ተገኝቼ ያውም መቅደሱ ስር ተደፍቼ ልቤን በሐዘን በመስበር ነው ምህረትን የምለምነው። ከሆነ ጥሩ ነው። ከዛ በፊት ግን ያንቺ ይቀድማል። አሁን እሺ ምንም ነገር ሳትይ ይቅርታ አድርጌልሻለሁ ብቻ በይ። ሚሳሮን እሺ በቃ አንቺን ካስደሰተሽ እሺ ይቅርታ አድርጌልሻለሁ እኮ መጀመሪያው ነው። እውነት እውነት በጣም አመሰግናለሁ። ምንድን ነው እንዴ? አንቺ እግዚአብሔር አልባረከሽም? ባርኮኛል። ህልምሽን እውን አላደረገውም ወይ? ንገሪኝ። ሆኖልኛል። ቆይ ታዲያ በዚህ ቀን ይለቀሳል? ንገሪኝ። የታለ ፈገግ በያ? ኧረ እባክሽ በእግዚአብሔር በቃሽ። ስሚ አንቺ ጠጪ እንጂ ፈታ በይ። ወይኔ ጉድ አቡሼ፣ እኔ ግን በጣም ፍርሃት እያለኝ ነው። ኧረ በእናትሽ አረጋጊው ቃቂ። ምን ሆነሽ? ሰውዬው እኮ ቀረ። ቆይ ገንዘቡ ፎርጅድ ሆኖ ፖሊስ ጠርቶ አስያዙት እንዴ? ወንድ አታውቂም ገልበው ካላሳዩሻል። ማን ወንድ ነው እሱን የሚያስረው የሚያሳስረው? አብደሻል። እኔ ግን በቃ ይቅርብኝ አቡሼ፣ አባቴን በድጋሚ ያከስረዋል። በቃ ምንም ማድረግ አልችልም። እኛ ግን የፈለገ ቢሆን መታሰር ስለሌለብን ተነስንት። ኧረ የፈለገ ይመጣል እንጂ እኔ ከዚህ ጋር ንቅንቅ አለ። ቆይ እኔ ምን ለምንድነው የማትሰማው? በእግዚአብሔር እማልሰማሽማ እኔ በማይክ 100% እርግጠኛ ስለሆንኩ ግድ የለም ይበለኝ። የገዛ ቅብጠቴ ነው። ቆይ ሁሉ ጊዜ አንተ በምትለኝ ብቻ ዝም ብዬ የምነዳው ምን ሆኜ ነው እንዴ? ይኸውልሽ ያው አንቺ ስትርበተበች እሱ ጎምለል እያለ መጣልሽ። ልጅ ርብቃ። አቤት። ገንዘቡን በጠቅላላ በሰጠሽኝ አካውንት ውስጥ አስገብቼልሻለሁ። የባንኩ ሜሴጅ ደረሰሽ አይደል? ኧረ አልደረሰኝም። እርግጠኛ ነኝ የባንኩ ሜሴጅ ነው። አዎ የባንኩ መልእክት ነው። ምን ማይኬል ይጠፋ እንዴ? አንቺ እንት ያለሽ እንዴ? እሱ ይኸውልሽ የዝንብ ጠንጋራ የሚለይ ሰው ነው፣ ክንፏን የሚገነጥል ሰውዬ እንዴ። ይሄን አይደለም ወደፊት መቼ በምን ሰዓት ምን አይነት በሽታ ሊያምሽ እንደሚችል ሁሉ ሊነግርሽ ይችላል። ተዋት ልጅ አቡሽ፣ ልጅ ስለሆነች ነው።
ለዛም ነው ፈጣሪ ብሩን ያሳነሰባት። ለዛ ምን አይደል? ማይክን አለማመን እዳው በጣም ብዙ ግን ጣጣ የለውም። ያው አሁን እኮ በትክክል ስላመነች አሁን በሚቀጥለው በደንብ አድርገህ ታባዛላት። በፈጣሪ ላይ እምነት ስለሌላት አለበዛላት። እሺ ችግር የለውም። ጥሩ አሁን ከፈጣሪ ተላከ ሁለታችሁ የምትፈጽሙት ትእዛዝ አለ። ምን አይነት ትእዛዝ? አንተችኛዋ አንቺ ደግሞ እንዴ ምንድን ይሄኛውን ሰው አፈላልጋችሁ ከጌታቸው የመጣላቸውን በረከት እንዲቀበሉ ታሳምኗቸዋላችሁ። የፈጣሪ አለ ባለስልጣን አይደለም እንዴ? አዎ ልክ ነህ። እሱ ብቻ ሳይሆን እሷም የትልቅ ባለስልጣን እህት ነች። እንዴ ማይክ ታዲያ በዚህ ዘመን ይህን ከሚያክል ትልቅዬ ባለስልጣን ጋር ሰፋታ ጥሩ ነው? ለሱ አታስቡ። የኔ አምላክ በመልእክተኞቹ ላይ ምንም አይነት አደጋ እንደማያደርስ እርግጠኛ ነኝ። ለነገሩ ምንም የለበትም ማለት አንችልም። ከእንደዛ አይነት ሀዘን እንደዚህ አይነት ደስታ ተተክቶልንማ ልክ ነሽ። እውነት ልክ ነሽ። ሀዘናችንን ወደ ሳቅ የቀየረ ጌታ በእውነት የተመሰገነ ይሁን። አሜን አሜን። እኔ የምልሽ ስሚማ፣ ለምን ለአብይና ለአባትሽ አንድ ላይ እንዲመጡ ቴክስት ለምን አታደርግላቸው? ቀብራራው ከፍ ያለውና አብይ ናቸው ተያይዘው የሚመጡት? ታዲያስ በአርፈሽ ተቀመጭ። ሁለቱ ተስማሙ ማለት እኮ እስራኤልና ፍልስጤም አንድ ሆኑ ማለት ነው። ሳሩን ግድ ይለሽ እንሞክረውና ካልሆነ እኮ ይቀራል። ምን ማለት ነው ካልሆነ ይቀራል ማለት? እኛ እኮ ጥለናቸው ሄደናል። ያ ማለት ደግሞ አንዳቸው እግረኛ ይሆናሉ ማለት ነው። አንዳቸው እንኳን አይደለም። አባትሽ መኪና ስለያዙ አብይ ነው እግረኛ የሚሆነው። እና ታዲያ ስለዚህ እሳቸው ስላልሆኑ ችግር የለውማ። አብይ ስለሚረዳን በታክሲ ይመጣል። ወይ ሉሊዬ ተይ፣ እሱም ቢሆን እኔ በታክሲ እንዲመጣ አልፈልግም። እኔ ደግሞ በደንብ አድርጌ ነው የምፈልገው። ምን ቆይሻን ታደርጊዋለሽ ወይስ አታደርጊው? ካስገደድሽኝም አንቺንም ቢምልበት ምንም አቅም ስለማይኖረኝ አደርገዋለሁ። ስለዚህ እያስገደድኩሽ ስለሆነ አሁኑኑ ስልክሽን አውጭና ቴክስት ላኪላቸው። እሺ ግን በጤና? አዎ በጤና ነው። ግን ያው ፍቅርሽ እንዲያስገድዳቸው አድርገሽ ነው ቴክስት የምትልኪላቸው። ያኔ ሳይወዱ በግዳቸው ይመጣል። ደግሞ አታስቢ፣ ዶክተሩ በደንብ አድርጎ ነው እያስረዳቸው ያለው። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። አውቀናል ስንል ስንት ማናውቀው ጉድ አለ። እባካቸው እንጂ አላቸው እዚህ አይደለም ልጅ ደግሞ ስልክ እንደውላቸው ወጣሉ ቴክስት ልከዋል። ኧረ እኔም ጋር ቴክስት ልከዋል። ወዴት ነው? የልቴን ነው? አዎ አብረን እንድንሄድ እኮ ነው። ለምን? አይ ማማዬ አብራቸውን አስላለችኝ። ከኔ ጋር በምክንያት ማለት እንዴ?
ከኔ ቅርብ እየባናገርኩ ጭራሽ ሽማግሌ ያላከውና በወጉ ያልተቀላቀለኝን ባለጌ ይዘና ተለኛለች። ባለጌ? አዎ የፈለገው ይቀራል እንጂ ከኔ ጋር አትሄድም። አይ ችግር የለም በታክሲ ሄዳለሁ እኮ ችግር እንደሱ ብታደርግ ይሻላል። እንደው የፈለገው ይመጣ ነው። ምን አይነት ጣጣ ነው ባካችሁ? አሁን ባሏን ጥዬ መሄዴን ስትሰማ ትናደዳለች። የራሷ ጉዳይ። ምን አይነት ጣጣ ነው? ልመለስ እንጂ ናግባ እንጂ እባክህ ግባ። ከእሷ ጋር ታቀያይመኛል። ምን ነው የኔ አምላክ መልእክተኞቹን ለከፋ አደጋ አሳልፎ አይሰጥም ያልኩትን አምናችሁ አልተቀበላችሁ ማለት ነው? ኧረ አምነናል እንዴ። ምን ቆርጦ ነው እሱ ማናምን ብለን እኮ ነው። እና አይ እንደው በደረጃችን ትንሽ ዝቅ አድርገህ የሆነ ሌላ ትዕዛዝ ብትሰጠን ብለን ነው። እንደው ልጅ አቡሽ ትዕዛዙ እኮ የኔ አይደለም። የኔ በሆነና ሁሉም ባደረግላችሁ ደስ ባለኝ። እኔ መላእክተኛ ነኝ። ቆይ ግን ይሄ ሰው ማለት እሳቸው ከፍተኛ የሆነ ብዙ የመንግስት ገንዘብ በመዝረፍ ይታሙ የለ እንዴ? እሱን አላውቅም። ደሞስ ፈጣሪ እኔን የላከኝ ህዝቦቹን እናንተን ከድህነት ለማውጣት ነው፣ ሀብታም አድርጋቸው ነው ብሎ የላከኝ አላልከኝ? አዎ አልተሳሳትክም። መጀመሪያ ግን እሷ እንዳለችው ሰውየው ወንጀለኛ አይመስሉኝም። ፈጣሪ ያሳየኝ ብዙ ፋብሪካዎችን ከፍተው ለብዙ ሺህ ድሃዎች አክሲዮን በነፃ ለመስጠት። ምን? አዎ ብዙዎችን ሀብታም ለማድረግ ያሰቡና ትንሽ ገንዘብ የጎደላቸው መሆኑን ነው የማውቀው። ቢሆንም አይኬ ትንሽ ኦቨርዶዝ ይሆንብናል እና እንደው ቀለል አድርገህ የሆነ ትንሽ ነገርኩ እኮ አቡሽ፣ ይሄ ነገር ከአቅሜ በላይ ነው አልኩህ እኮ። እሺ አትቆጣ። እኔ እኮ እዚህ ፍቅርን የሰበከ አንድነቱን ያለ ከሰው ሀገር እስረኛን አስፈትቶ አብሮ የመጣ በሽተኛ የሚጠይቅ ከስደተኛ ጋር አብሮ የሚያለቅስ መሪ ላይ እኮ ቦምብ የሚወረውር እኮ አሳፋሪና ጨካኝ ሰው የሞላበት ሀገር ላይ አልገባኝም። ምን ይሁን እያልክ ነው? እኔማ ምን እላለሁ እና ለእሱ የተወረወረን እንደው በቃ በጣጥሶኝ አንገቴ ይዛ ሰውነቴ ይዛ እንዳይሆን ያቡሽ። እውነቴን ነው እባክሽ። እሱ እንኳን እንደው ጥሩ ሰው ስለሆነ የእናቶቻችን ጸሎት አተርፎ አይደል? እኔ ምን እድሜን በሙሉ የእናቴን ጨጓራ ስልጥ የኖርኩ ዱርዬ ሞት ኖርኩ። ምን እዚህ ጥሩ እንግዲህ የሚመጣባችሁን ቅጣት ለመቀበል ራሳችሁን አዘጋጁ።
ወዴ ነው የምትሄደው? እዚህ ተጎልቼ ፈጣሪ ሲሰደብ መስማት አልፈልግም። እሺ ልቀቀኝ እኮ ነው። ኧረ ይቅርታ። እኔ እኮ እቺ ትኩስ ቂጣ ያሰፋት አፌ ዝም ብላ ስትንቦረቀኩ ስለማይታወቀኝ ነው እኮ። ደግሞ የሆቴን ያበላሽው እቺ ትንሽዬ ልብ በቃ አንጣጥ እያለች ድፍረቷ ስለሆነ እሱን ተረዳልኝ እና ይቅርታ አድርጋ ቁጭ በለኝ። እንግዲህ የምቀመጠው መስማማታችሁ ስትነግሩኝ ብቻ። ኧረ እንስማማለን። አንስማማም አንቺ አንስማማም። ይኸው ተስማምታለች። እሷም ቁጭ በል ግድ የለም። ጥሩ። ይህን ጉዳይ ሳትፈጽሙ ብትቀሩ ግን የከፋ ችግር ይገጥማችኋል። እንዴ ሁሉ ነገር ችላችሁ የማታሳኩ ከሆነ ግን እንደምታሳኩት እርግጠኛ ነኝ። የ1 ሚሊዮን ብር ሽልማት አላችሁ። ሚሊዮን ብር? አዎ። እኔ ማለት የፈለግከው ነው። ሰው ግደል ብትለኝ ራሱ ደስ ብሎኝ ሾትልሃለሁ። አንተ አቡሽ ያማል እንዴ? ሁለተኛ እንደዚህ አይነት ጸያፍ ቃል ካንደበት እንዳይወጣ። ሻራኔ አልናገርም። እቺ ትኩስ ቂጣ እኮ ነው ቦርቀቀው። የኔ አምላክ ተስፋ የቆረጡ የድሃዎችን ነፍስ ማዳን ነው እንጂ የድመን ነፍስ እንኳን እንዲጠፋ አይፈልግም። አዎ ደግሞ አውቃለሁ። አሁን የት እንደምናገኛቸው ሰዎቹን ብትነግረን አይሻልም? ጥሩ። ሰዎቹ የሚያመሹበትን ቦታ፣ ሰዓት ከነ ስልክ ቁጥራቸው ልሰጣችሁ ይችላል። አሪፍ። እስክሪብቶ ይዘሻል እንዴ? ወይ የኔ ነገር ስልክ ላይ መመዝገብ ይቻላል። ግን ልብ አድርጉ፣ ይሄ ጉዳይ የግድ መፈጸም ስላለበት ማንኛውንም ሊከፈል የሚገባውን ዋጋ ሁሉ ከፍላችሁ መፈጸም አለበት። ምን? ለዚህ የስራ ማስኬጃ በአቡሽ አካውንት ውስጥ 50,000 ብር አስገባላችኋለሁ። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ አድሚኒስትሬሽን፣ በኤምኤስ ሼርፖይንት አድሚን፣ አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ይገርማል። ለካ ሳላውቅ ሳስጨንቅሽና ሳስቀይሽ ነው የኖርኩት። ኧረ አላስጨነቀኝም አባዬ። አስጨነቅኩሽ እንጂ ሐኪሟ እኮ ይሄን ስትነግረን የቆየ ነው። ያው ፈልገውት አይደለም እኮ ጓጉተው ነው። ችግር የለውም ጋሼ። በል እንዳላችሁት ይሆንላችሁ። ግን የ3 ወር ጽንስ እንዴት ሆኖ ነው ቀኑ ሊቀንስ የቻለው? መልሽልኝ እንጂ ቀኑን ስትቆጥሪ ተሳስተሽ ነው? አይ ሳስቼ እንኳን አይደለም። እና ምንድን ነው ታዲያ? የሰማው ነገር በሙሉ እውነት ነው። የመጀመሪያው ጽንስ ባላሰብኩት ጊዜና ሁኔታ ፌል አድርጎብኝ ነበር።
ምን የፈጣሪ ያለ ታስታውስ እንደሆነ የሆነ ቀን ማታ ላይ እየተነጋገርን ድንገት አሞኝ መጸዳጃ ቤት ገብቼ ቆልፌው አልነበረ? አስታውሳለሁ። የዛን ቀን ነው የተፈጠረው። ድንገት ከማህፀኔ ደም እየፈሰሰኝ ስለነበረ ያንን አይተ እንዳትሳቀቅ ብዬ ነው። እሺ ከዛስ? ከዛ በኋላማ ሌሊቱን ሙሉ እንቅልፍ አጥቼ ስገላበጥ አደርኩኝ። በማግስቱ ጠዋት ሉሌን አስከትዬ ሆስፒታል ስሄድ ሐኪሟ መርፌን አረዳች። ያኔ በቃ ሰማይ ምድሩ ሁሉ ተደበላልቆብኝ ነበር። ምን እንደማደርግ ጠፍቶኝ ሞቴን ሁሉ ተመኘች። አይና አበባዬ። አዎ አባዬ። ጓደኛ ብቻ ሳትሆን እንደ እናት የሆነችልኝ ሉሌ ካጠገቤ ባትኖር ኖሮ ይሄኔ ሞቼ ረስታችሁኝ ነበር። በኢየሱስ ሚጣዬ ተጫወች እንጂ ምን ነው ዝም አልሽ? ምንም አልሆንኩም። አይ አንቺ ሌባ አይደለሁም። ሌባ ትበለኝ። ኧረ እኔ ስቀልድ ነው። ቀልድ አልፈልግም። ውይ እሺ። እና ግን ታዲያ ምን ሆነሽ ነው የደበረሽ? እና እናቴ ጥላኝ ስትሄድ ደስ እንዲለኝ ትፈልጋለህ? ኦ ዋው፣ እሱስ ልክ ነሽ። ግን ምን ይደረግ ማማ በጠና ታመሙ። ትልቋ ማሚ ታማ አይደለም አንተ እንድትሄድ ስለፈለግ። ምን ማለትሽ ነው ሚጣ? እባክህ ያየን ደግሞ እንዳታቃጭ። እሺ ታዲያ እንዴት እኔ እንደዚህ አይነት ነገር አደርጋለሁ? ባለፈው ልትቀር ስትል አልተቆጣሃት? ታዲያ እሱ እናቷ ታሞ በማመንታቷ ተናድጄ ነው። አንተ በሷ እናት ምን ያናደደሃል? ተይ እንጂ ሚጣዬ፣ እንደዚህ ይባላል? እንደዚህ አይባልም። ደግሞ ማሚ አሜሪካ አልሄደችም አውቄያለሁ። ምን ስቷ ጤነኛ አይደለችም እንዴ? ምን እንኳን ባህር ዳር ስንሄድ በዚህ ነው ውጭ ሀገር የሚሄዱት አላልከኝም? እና ያልኩ እንደሆነስ ውጭ ሀገር የሚሄዱት ደግሞ በትልቁ ባል። ለዛ ነው ሚጣዬ። እሱ እኮ ታዲያ ለምን መሰለሽ ኤርፖርቱ እድሳት ላይ ስለሆኑ ነው አንድ ላይ እንዲወጡ የተደረገው። አባቢ ውሸት እግዚአብሔር አይወድም ብለኛል ነበር። አዎ ብዬሻለሁ። ታዲያ እግዚአብሔር ትንሽ ልጅ ሲዋሽ ብቻ ነው የሚወደው? ትልቅ ልጅ ሲዋሽ ምንም አይልም? ኧረ እንደዛ አይደለም። ከሆነ ፌል አይደለም። ሚጣዬ፣ እኔ የዋሸሁሽ መስሎሽ ከሆነ በጣም ተሳስተሻል። እናቴን ስላባረርካት ግን በጣም ተጣልቻለሁ። ሚጣ፣ ምንድነው የምትይው? ስነ ስርዓት ይኑርሽ እንዴ። ደግሞ ትቆጣኛለህ እንዴ? አሁና እምልሽን ማትሰሚ ከሆነ አዎ እቆጣሻለሁ። እና ውሸት መስማት ሲያስጠላኝ ያልኩሽ ነገር በጠቅላላ እውነት ነው ሚጣ፣ ያልዋሸሁሽ። ደግሞ የፈለገ ነገር ቢሆን አባትሽ የሚነግርሽ ነገር አምነሽ ነው መቀበል ያለብሽ። እኔ ደግሞ ማሚን ፈልጌ አገኛትና አሳይሃለሁ። እሺ ከዛ በኋላ ምን ተፈጠረ? ከዛማ በቃ የምገባበት አጥቼ በጣም ስጨናነቅ ሉሌ እንደምንም ማረጋግታ ወደ ቤተ ክርስቲያን ወሰደችኝ። መጀመሪያ በጣም ግራ ተጋብቼ ስለነበረ ሁኔታውን ሁሉ አምኖ መቀበል ከብዶኝ ነበር። በኋላ ግን ቀስ እያለ ስሜቱ ተለውጦ ፈጣሪ ጭንቀቴን አይቶ እንደሚረዳኝ አመንኩኝ። በጣም ይገርማል። ዛሬ ቀን ፈጣሪ ባርኮኛል ብዬ በጣም በደስታ ተሞልቼ መኝታ ቤታችን የሰቀልነውን መስቀል ገዝቼ የመጣሁት የዛን ዕለት ነው። ፈጣሪ ላይ ያለኝ እምነትም ጽኑ ስለነበረ ለሁለታችሁም እርጉዝ መሆኔን መናገር ቀጠልኩኝ። እናም ፈጣሪ ቅንጣት ታክል ሳያሳፍራት ልጇን ድጋሜ ሰጣት። መቼም ሁሉም እግዚአብሔር ይመስገን። አሜን አሜን። አባዬ ግን እባክህን አትዘንብኝ፣ ይቅርታ አድርግልኝ። እኮ ለምኑ ነው ይቅርታ ማድረግልሽ? ባለፈው ቢሮ መታ ያነጋገርከኝ ጊዜ በውሸት በስም በመማል ነበር ያረጋጋው።
ምንድነው እሱ ውሸቱ? ውሸት እኮ የሚሆነው ማህፀንሽ ውስጥ ጽንስ ባይኖር ኖሮ ነበር። ቢሆንም ምንም እርግጠኛ ባልሆንኩበት ነገር ነበር በውሸት በስሙ የማልኩት። ደግሞ እመነኝ አባቴ፣ በህይወቴ ለመጀመሪያ ጊዜ ሊያውም ሁኔታ በጣም ስለሚያስፈራና ምርጫ ስላጣሁኝ ነው በስሜ የማልኩት። አው ግን ውሸት እኮ አይደለም ማለት ይችላል እንዴ ማማ? ቢሆንም እሱ ችግር የለም። ይልቅ ዛሬ ራስሽ እርግጠኛ ባልሆንሽበት ጉዳይ እንዴት ደፍረሽ ሐኪም ቤት ይዘሽኝ ልትሄጃለሽ? እኔማ ከሆነ የምስራቹን ሰምተህ እንድትደሰት፣ ካልሆነም ደግሞ ከኔ ከምትሰማው ከዶክተሩ አንደበት እንድትሰማና ሁኔታው እንድትረዳ ብዬ ነበር። ግን ስትደርሺ ደግሞ ታሪኩን የምታውቀው ዶክተር አይደለችም አይገጠመች? አይገርምሽም? እሷ ለመኖሯን ሳቅ እኮ እንዴት እንደደነገጥኩኝ። በዛ ላይ አባዬ ሌላ ቀን እንምጣ ብዬ ላስረዳው አልችልም። ለዛ ነው አንቺም አብዬን ይዘሽው ስትመጪ እንደዛ ያመናጨኩሽ። በጣም ይገርማል። ለማንኛውም አሁን ያለፈው አልፏል። ሐኪሟ ደስ የሚለውን የምስራች አዘግይታ አስደንጋጩን ቀድማ የነገረችን እንድንጠነቀቅ ብላ ነው። አረ እንደዛ ልጅ እንዲያብይ? አዎ እናንተ ከወጣችሁ በኋላ እኮ የሚደገምች እንደውም ጉዳዩ እንዴት አደገኛ እንደሆነ እንድናውቀው ነው ያለች። አዎ እስማ እኔ ግን በጣም ተናድጄባት ነበር። ስለዚህ ከዚህ በኋላ የፈለገውን ነገር ቢሆን ላናበሳጭሽ መንገድ ላይ ቃል ተገባብተን ይመጣል። አይ አባዬ፣ አብዬ ይችላል ብለህ ነው? ለምን አይችልም? ይችላል። አንድ ነገር ተፈጥሮ ከሚሳቀቅ ከአሁኑ ቢጠነቀቅ አይሻልም? አይደለም እንደ የጌታ? አዎ ይሻላል። ከሆነ ጥሩ ነው። ዛሬ ግን በጣም ደስ ስላለኝ ሁላችንም እስከ ራት ድረስ አብረን አምሽተን ጥንቅቅ ያለ ራት ጋብዣችሁ ነው የምንለያየው። ምን? አዎ ይሻላል። አዎ ይሻላል ሳይሆን የግድ መሆን አለበት። አለማጨናነቅ የሚጀምረው ከዚህ ነው። ስለዚህ ሁለታችሁም የእርግዝና ዘመኔን በደስታ እንድጨርስ የምትፈልጉ ከሆነ ያለፈውን ነገር በይቅርታ ረስታችሁ ዛሬ ማዕድ አብራችሁ መቁረስ አለባችሁ። ጥሩ፣ ደስ ይላል።